ሀይ ዛሬ ማሳያችሁ ሙሉ የጓሻ አጠቃቀም ነው። ፊቴን ታጥቤያለሁ እና አንገቴን ንጹህ ነኝ። ስለዚህ ኦይል ነው ያደረኩት። ኦይል መጠቀም ማትፈልጉ ሰዎች ሳሙና መጠቀም ትችላላችሁ። ኦይል መጠቀም ማትፈልጉ ሰዎች በውሃ መጠቀም ትችላላችሁ። እኔ የተጠቀምኩት ኦይል ነው። የምጠቀመው ይሄ ነው። ቴራሄርዝ ጓሻ ነው። እዚህ ጋር ይታያል ብዬ አስባለሁ። ከኋላ ከአንገታችን እንጀምራለን። ፀጉሬን ራሴ ነኝ የሰራሁትና ፀጉሬን ምንም ነገር እንዳትሉ። ዛሬ ነው የተሰራው፣ ግን እንዴት ያረጀ እንዳይመስል ፀጉር መስራት አልችልበትም። ኤኒዌይስ 5 ጊዜ ካረጋችሁ ይበቃል እና ይሄኛውን አንገታችሁ ላይ ስታደርጉ በሚመቻችሁ ሳይድ ኮንፈርት በሚሰጣችሁ ሳይድ አድርጉት። እኔ በዚህኛው ኮንፈርት ስለሚሰጠኝ እንደዚህ ነው የማደርገው። እንቅልፋችሁን ተኙ ነው የሚለው እና ደግሞ ወይ የሚችል ሰው ቤት ውስጥ ኖሮ ቢያደርግልኝ በጣም ደስ ይለኛል። በጣም ነው ሪላክስ የምታደርጉት ይሄንን ስታደርጉ። በቃ በደንብ ብለድ ሰርኩሌሽን ምናምን እንዳለ ያስታውቃቸዋል እና በጣም በደንብ ማለት ቆዳችን ቶሎ እንዳያረጅ ሊምፋቲክ ድሬኔጅ ምናምን ለሱ ነው የሚጠቅመው አይደለ? እና በቃ ሪላክስ እንዳደረጋችሁ ያስታውቃችኋል ለራሳችሁ። አንድ ቀን አድርጋችሁ ሞክሩትና እዩት። በጣም ነው ደስ የሚለው። ይሄኛውን አንገታችሁ ላይ አንገታችንን በጣም ቶሎ እርጅና ከሚታይበት ቦታ አንዱ ነው እና አንገታችንን በጣም መጠንቀቅ አለብን። ጓሻ ስትጠቀሙ አንደኛ እንደዚህ 90 ዲግሪ አድርጋችሁ አትይዙትም። ከ45 ዲግሪ እንደሱ አድርጋችሁ ነው የምትይዙት። አረብዛ የበለጠ ሊያባብሰው ይችላል ማለት ነው። አሁን እዚህ ጋር እንደማሳያችሁ እንደዚህ ካረጋችሁት ሞር ነው የሚያባብሰው። ጋደል አድርጋችሁ መያዝ አለባችሁ ማለት ነው። ይሄ ደብል ቺን ምናምን ያላችሁ ሰዎች ካላችሁ በጓሻ መጠቀምና በደንብ ፍሉድን ማውጣት ትችላላችሁ። እና ጧት የምትጠቀሙ ከሆነ ፓፊ ፌስ ምናምንና ለሊምፋቲክ ድሬኔጅ ከሆነ ወደ ታች ነው የምታደርጉት ከአገጫችሁ ተነስታችሁ። አሁን እዚህ በሚቀጥለው ላይ አሳያችኋለሁ። ግን ማታ የምታደርጉ ግን ከሆነ አጌንስት ግራቪቲ ነው ማለት ነው የምናደርገው። ይሄኛው መሀል አንገታችሁ በጣም መጫን የለባችሁም። በጣም ላይት የሆነ ፕሬሸር ነው እዚህ ጋር የምትሰጡት። ሌላ ፊታችሁ ላይ ፊታችሁ ምናምን ፓርት ላይ ደግሞ ሚዲየም የሆነ ፕሬሸር ነው እና ትንሽ ሊቀላ ይችላል። ቆዳችሁ ኖርማል ነው፣ ምንም ችግር የለውም። አሁን ጆ ላይን ነው የማደርገው። ፊታችሁ ላይ ስታደርጉ ሁሉ ጊዜ በአንድ እጃችሁ ደገፍ አድርጉት፣ እንዳትስቡት ማለት ነው። ከዚህ ወደዚህ የሳባችሁ እንዳትሄዱ። እንደዚህ እንደማሳያችሁ ደገፍ አድርጋችሁ ከዛ በኋላ በሚመቻችሁ ሳይድ አድርጉት ማለት ነው። በዚህና በዚህ ገልብጬ ጧት ሲሆን ደግሞ ይሄኛው አሁን ያሳየዋችሁ ማለት ነው። ለሊምፋቲክ ድሬኔጅ ከሆነ እንደዚህ አድርጋችሁ ማውረድ ትችላላችሁ፣ ፍሉዱን ከሰውነታችሁ ውስጥ እንዲወጣ ማለት ነው። ጓሻ የወደቀ ግን አልተሰበረም እና ቴራሄርዝ ጓሻ መወደው ለዛ ነው። አንድም በጣም ጠንካራ ነው፣ እንደዋዛ አይሰበርም። ጄድ ምናምን ቢሆን ኖሮ ይሄኔ ተሰብሮ ነበረ። እና ሌላው ደግሞ የቴራሄርዝ ጓሻ ቤኔፊቱ ባክቴሪያ ምናምን አይዝም። በተለይ ብጉር ምናምን በጣም ያለባችሁ ከሆነ ፊታችሁ ላይ ይሄኛው ቴራሄርዝ ወይም ደግሞ ስቴንለስ ስቲል የተሻለ ነው። ቴራሄርዝ ግን ለብዙ ጥቅሞች ከዚህ በፊት ብዙ ጊዜ ተናግሬዋለሁ እና ቴራሄርዝን የመረጥኩት ለዛ ነው። ነበረኝ ስቴንለስ ስቲልም ጄድም ተጠቅሜ ያውቃለሁ እና ይሄኛው በጣም የተሻለ ነው። ይሄኛው ሞክሩት። የምትፈልጉ ሰዎች እዚህ ጋራ በኦሬንጅ ካርት ላይ አስቀምጥላችኋለሁ። እዚህ ኦሬንጅ የምታዩትን እሱን ነክታችሁ መግዛት ትችላላችሁ። ከዛ በኋላ በዚህ መሰረት ሁሉ ጊዜ አድርጉና እዩት። ይሄ አሁን ማደርገው ከከንፈር ጀምሮ ስማይል ላይን ወይም ደግሞ እዚህ ጋር ያለው ጥፋቱን እሱን ለማስተካከል እንደዚህ ማድረግ እንችላለን። ሁሉ ጊዜ ኦይል መቀባት ወይም ውሃ መቀባት አለብን። በደረቅ ፊት ካደረግነው ይፈትገናል እና በጣም መጥፎ ነው። እንደውም ጉዳቱ ይብሳል። ስለዚህ ግዴታ እንደዛ ማድረግ አለባችሁ። አይን ስር እያደረግኩ ነው። በደንብ አይናችሁ ስር ከ3 እስከ 5 ጊዜ ማድረግ እንደሱ አይን ስር ይሸበሸብ የለ። ስለዚህ ለሱ በደንብ ይጠቅመናል ማለት ነው። ከዛ በመቀጠል ይሄኛው እዚህ ጋር የምታዩት ይሄ አይናችን እርጅና ምናምን እየመጣ ሲመጣ ይሄኛው ወርታች ዝቅ እያለ እየወረደ ይመጣል አይደለ? እሱን
ለማስተካከል ይሄንን እዚህ ጋራ በደንብ ማሳጅ ማድረግ ነው። በሁለቱም አይናችሁ ከ3 እስከ 5 ጊዜ ድረስ ማድረግ። ከዛ ቀጥሎ ግንባር ነው። እንግዲህ ግንባር የብዙ ሰው ችግር ነው። ፋይን ላይን፣ ሪንክል ምናምን በጣም ቶሎ ያሳያል እዛ ጋራም ግንባራችን ላይ ነው። እሱን እንደዚህ እያደረግን ማሳጅ ማድረግ እንችላለን። እና ብዙ ጊዜ የግንባራችን ቆዳ ከስካልፓችን ጋር ወይም ደግሞ የጭንቅላታችን ፓርት ጋር የተገናኘ ነው እና ጭንቅላታችን እንደዚህ ማሳጅ ማድረግ ምናምን በጣም ይጠቅማል ለግንባራችን ማለት ነው። እዚህ ማሳጅ አድርጉት። እኔ አሁን ሹሩባ ስለተሰራው አይመቸኝም፣ ግን እንደሱ ማሳጅ ማድረግ በጣም ይጠቅማል ለግንባራችሁ የሚሸበሸብባችሁ ሰዎች ማለት ነው። ስለዚህ ይህን ይመስላል። ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። በ2026 እንግዲህ ቆዳችንን በጣም ቆንጆ እናደርጋለን ተባብረን። ጥያቄ ካላችሁ አስተያየት ካላችሁ አስቀምጡልኝ። አመሰግናለሁ።